ቢክራ ሚስትን ስታገባ ቀስ ብለክ አለስ አድርገክ ጣ ቢክራ ሚስትን ስታገባ ቀስ ብለክ አለሳልሰክ በቃ ያንን የስጋ ክፍል ቀስ ብለህ መቁረጥ መቻል አለበት። ልክ በምላጭ እንደምትቆረጠው ቀስ አድርገክ ጣ ለጀነት ሰዎች አላቸው ጡታቸው ጉች ያሉ ሴቶች አላቸው አላህ። እኔ አላልኩም አላህ ነው ያለው። ወላሂ የማይፈርጥ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ እንደ እናቶቻችን እንደ እህቶቻችን መማማት መውረድ አይታወቅም። እኔ አላልኩም አላህ እኮ ነው። ወላሂ ጡታቸው ጉች ያሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? ለነዛ አላህን ለሚፈሩ ሰዎች፣ ለነዛ መጥፎ ነገር ለተጠበቁ ሰዎች፣ ለነዛ ዱንያ ላይ መልካም ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። አላህ ምን አለ? ወዘወጅናሁም ቢሑሪን ዒን። የአላህ መልእክተኛ ምን አሉ? ኢነ አህለል ጀነት የእኩሉነ ፊሃ፣ የጀነት ሰዎች በጀነት ውስጥ ይበላሉ አሉ። ወየሽረቡን፣ የጀነት ሰዎች በጀነት ውስጥ ይጠጣሉ አሉ። ከሙዙም መብላት ነው፣ ከአቮካዶውም መብላት ነው፣ ከፓፓያውም መብላት ነው፣ ከብርቱካኑም መብላት ነው፣ ከአፕሉም መብላት ነው፣ ከቴምሩም መብላት ጀነት። አረ ያ ረቢ አላህ እንደ ወላሂ መገን የሰው ልጅ እንደ እውቀታችን ትንሽ ሆና ያወቅነው ስለ ዱንያ ብቻ ሆኖ እንጂ ወላሂ ስለ ጀነት ያወቀ እነዛ ሱሐቦች ስለ ጀነት አወቁ፣ ሌላውን ሁሉንም ተው። አላህ እኮ ነው ያለን። እንደዚህ ሆነው ይታከማሉ። ትቶ ተሆነ በተኛበት ልክ፣ ቆሞ ተሆነ በቆመበት ልክ፣ ተቀምጦ ተሆነ በተቀመጠበት ልክ። ያ ረቢ አላህ ድሎት ኒዕማ ብቻ እኮ ነው። ያውም ኻዲም አለህ ደግሞ ሲያምርህ የሚኸድም ኻዲም አለ። ልጅ ቢክራ ሆና በሚገባባት ሰዓት ይቺ ሴትዮ ቢክራ ሆና በሷ ላይ በሚገባበት ሰዓት ምን ያደርጋል? ድንገት ይቺን ሴትዮ ሳታስብ መግፋት የለበትም። ስጋን የሰውነት ክፍል ምን ይላሉ ሼኹ? ቀስ ብሎ እያጫወተ ቢክሯን መውሰድ አለበት። ድንገት ብድግ አድርጎ ያችን ሴትዮ ሰውነቷን ሳያለዝብ፣ በተለይ አንዳንዶችማ በቃ ጦርነት የገጠሙ ነው ይመስላል። ጦርነት የገጠሙ እንድኛው ምንድነው? እኔ እንደው ብዙዎች በቃ ድንገት ብድግ አድርገው በቃ እንደሚሏቸው ግንኙነት እንደሚያደርጓቸው በቃ ከዛ በኋላ ፍቅር የሚባለውን ነገር አላቅም የሚሉ ሴቶች ደግሞ ከዛ በኋላ ግንኙነት ካደረገና ብልቱ ወደ ብልቷ ከደረሰ በኋላ ቢክራ ከሆነች ቶሎ ማውጣት የለበትም። መጀመሪያ አላህ ምግብ ነው የሚያቀርበው፣ ትበላለህ። ከዛ በኋላ ትጠጣለህ። መጠጡ ደግሞ ወንዝ ነው የሚሰጥህ። ጠጅ ትጨምሳለህ። እዛ ግን ጀነት ውስጥ ሻወርማ አለ። እዛስ አንተ والله ሻወርማ ብሎ ያዛል እኮ እዛ ሄዶ ላ ኢላሃ ኢላላህ። ምን ችግር አለ? ወዳለሁ ሻወርማ ወላሂ በርገር አልፈልግም። ሻወርማ አንተነስ ዶሮ ወጥ። ኧረ ዶሮ ወጥ ደግሞ አንዳንዴ ያምረኛል። የጀነት አዋፋቶች አሉ ከዶሮ የበለጡ ሐና ወላሂ ጥሩ። አልጋው ደግሞ አንተ ምግብ ላይ አልጋው ደግሞ አላረፍረፍ ይላል። አቡኪ ራሱ የሚርገፈገፍ ነው ወላሂ። ኧረ እና ያው ሙተኪኢን አላ ረፍረፊን ኹድሪ ወላሂ ነው ማለት ቁርአን እኮ ነው። እና ፍንጫሽ እንዳትሆን እኔ የምለው የወገብ ህመም የለም በለኛ እዛ ቤት። አላሁ አክበር። ይሄ እንደዚህ መፈሻፈሽ እኮ የለም። ዝም ብለህ ነው የምትረካው። ትበላለህ፣ ትጠጣለህ፣ ካካ የለ ሽንት የለ፣ በላብ ነው የሚወጣው። ላቡ ደግሞ ሚስክ ነው የሚለው። ከዛ ጁምዓ ደግሞ ዚያራ አለ። ነብዩን ሂደህ ትዘይራለህ። አላሁ አክበር አለይሂ ሰላቱ ወሰላም። ነብዩን ሂደህ ግንባር አይናቸው መሃል አይናቸው ላይ ስስማቸው እፎይ ሲሳደብ በሽታ እናንተ ስትሳደቡ ጤና ሊሆን አይችልም። አሁን እኔና ሳላህ አወራን፣ በቃ ወንድምነታችን ለምን ይቆማል? ወዳጅነታችን ለምን ይቆማል?
ነገ ከነገ ወዲያ ሐሳቤ ከገዛው ሐሳቡ ከገዛኝ እንቀጥላለን። ሐዲስ ላይ እምቢ ስለ የሐዲስን ጥቅስ አመጣ። እኔ ሐዲስን ላንተ በእኔ ልምጥምጥ ሰው አይደለሁም። ከተፈጥሮ ስርዓት ጋር የሚጋጭ ከሆነ የሰው ሰብአዊ መብት የሚነካ ከሆነ እኔን ከሰው የሚያገለኝ ከሆነ ከተፈጥሮ ሐሳብ ጋር ጋጭuna አልቀበልም። ማን ያስገድደኛል? ሐዲስን አይቀበልም። ከሐዲስ አንዳንድ የምጠቀማቸው ነገር አሁን ሐዲስ ስለ ዲሲፕሊን ያወራቸውን በሙሉ ተጠቀማለሁ። ዲሲፕሊን ጋር በተያያዘ ያወራቸውን የተነተናቸውን ነገሮች አክሴፕት አደርጋለሁ። ከተፈጥሮ ስርዓት ጋር የሚጋጭ ነገር ግን አልቀበልም። እኔም ደግሞ ቫልዩ እንዲኖረኝ ይፈልጋል። መሐመድና እኔ በግበግን ሸት ነበር ብሏል፣ አንዱ ለአባቱ ይነግረዋል ብለህ ተቀሰቀስክ። ከዛ ገብቻ ይሁት ነገሩ በግበግ እንሸት ነበር ብሎ ልጁ ለአባቱ የነገረውን ሳይሆን ምንድን ነበር ለብሰው ሄዱት? የኔና አንተ ወንድሞች የኔና አንተ ወገኖች ከአዲስ አበባ 130 ኪሎ ሜትር ደብረ ብርሃን የሚባል ሀገር የሚለብሱት የበቆዳ ነው። የሚለብሱት ኮፍያ አይተሃል? ዝናብ ጠብ ሲልበት ባጠገባቸው ለፍ ልትወድቅ ትችላለህ። በግበግ ነው የሚሸጡት። ምንድን ነው የለበሱት? ሱፍ ነው የለበሱት። ሱፍ ማለት ያኔ ምንድን ነው? ከበቆዳና ከከብት እንስሳ የሚሰራ ልብስ ነው። ዝናብ ሲለሸተው ይሸታል። የለበሱት ልብስ ሱፍ ነበረ ይላል ነብዩ መሐመድ። ራሳቸው በግበግ እንሸት ነበር ብለዋል ብለህ ትላለህ። አንደኛ እሳቸው አይደለም ያሉት፣ አብሯቸው የነበረ ልጅ ነው ለአባቱ የነገረው። የለበሱት ሱፍ ነበረ። ሱፍ ደግሞ ዝናብ ሲያርፍበት እንደዛ ይሸታል። ምን ማለት ከፋር ምን ማለት ነው? አኒክታህ ሰውዬ ከፋር ምን ማለት ነው? አኒክታህ ቃሉን እኔ እንጃ እኔም አላወቅሁትም። ቆይ አሁን እሺ እኔ ላሳያ እንዴ ሰርቻለሁ እንደዚህ ማለት ይሄ ልጅ እስቲ የታለ እስቲ እሺ የታለ قال لما اتى معز ابن مالك النبي صلى الله عليه وسلم قال له ሙስሊሞች በደንብ አዳምጡ ባላ والله ይሄ አረበኛ ነው የነብዩ የሆነ ሐዲስ ነው እየተነበበ ያለውና በደንብ አዳምጡ። ከወንበራቸው ብድግ ብለው አዳምጡ። እንደው ሌሎች ወገኖችም አዳምጡ። ፈታጀን ተለበሉ ምንም አያሳስባችሁ። የታለ እኛ እስልምናችን ላይ ምንም አይጠርጣሪ ነው። قال لما أتى معز بن مالك النبي صلى الله عليه وسلم قال له لعلك قبلت أو غمزت أو نظرت قال لا يا رسول الله قال كذا من የሚለው አኒክታህ ምን ማለት ከፋር ምን ማለት ነው? አኒክታህ ሰውዬ ከፋር ምን ማለት ነው? አኒክታህ ቃሉን እኔ እንጃ እኔም አላወቅሁትም። ቆይ አሁን እሺ እኔ ላሳያ እንዴ እንደዚህ ማለት ልታመልጥ ነበረ። ክፉ ነው የሰው እያለ ክርስቲያን ክፉ ነበር። ነብዩ ነው የተናገረው። ምንድነው? ምን ማለት ነው በአማርኛ? አቡ ታላቅ ጸጥታ፣ ዝምታ ሰፈነ ትላለህ። አቡ አለ ዝም አልክ። አቡ ከዚህ በኋላ ያወራ። ጉድ ሰራው። ጥሩ አልሰራም። አሁን ደግሞ ማየም አይልህም። ወጣ አመድ ቂጡን በድንጋይ ይጠርጋል። ውሃ ዞ እየተከተለው እሱን ትቶ ድንጋይ አንጡልኝ ብሎ ቂጡን በድንጋይ ነው የሚጠርገው። ከሽንት ቤት ሲወጣ ሰው ሊጨብጠው ሰላም ሲለው ቅድሚያ ከሽንት ቤት የወጣበት እጁን ግድግዳው ላይ ይጠርጋል። ከዛ መሬት ያባብስና ከዛ ራሱንና ፊቱን ይቀባውና እጁን ከሽንት ቤት ወጥቶ ከዛ ሰላምታ ይመልሳል። ከዛ ምግብ ይቀርብለታል። ከዛ ምግብ ብላ ሲባል እጅን ታጠብ ቅድሚያ ምግብ ከመብላት ሲባል እኔ የታዘዝኩ ጸሎት ላደርግ ስል ነው አቡሉሽን መፈጽመው ትጥበት መፈጽመው ጸሎት ላደርግ ስል እንጂ ምግብ ልበላ ስል አይደለም ይላል። መሐመድ ዝናብ ሲመታው በግበግ ይሸታል። በቀዝቃዛ ወቅት ያልበዋል። ሲያልበው ሴቶቹ ላቡን በቃ ያጠራቅማሉ። የመሐመድን ላብ የሚንጠባጠበውን ፈሳሹን ከሰውነቱ ላይ በቃ ውስጥ ያጠራቅማሉ። ሴቶቹ ሽቶ መቀባት አይፈቀድላቸውም። ያንን ላቡን የመሐመድን ሽቶ አድርገው ይቀባሉ። እንደ ሽቶ ላቡን የመሐመድን ምራቁን አክንትፍ ሲል ሮጠው ይዙና ምራቁን ይተባበሳሉ። ስፐርሙን ልብሱ ላይ ይረጫል። በምራቃቸው ያሹለታል፣ ይጠርጉለታል፣ በእጃቸው ይፈትጉለታል።
ፔሬዳቸውን ልብሳቸው ላይ ያያሉ። አክንትፍ ብለው በምራቃቸው ያጸዳሉ። ሙሐመድ ቅማል ይቀመልለታል። ሳቦቹ ከቅንድባቸው ከጺማቸው ላይ ቅማል ይንጠባጠባል። ሙሐመድ የሚታጠበው እጁን፣ ፊቱን፣ ጭንቅላቱንና እግሩን በአንድ እፍኝ ውሃ ነው። በዚች አንድ እፍኝ በእጅ እንደዚህ። ሙሉ ሰውነቱን ሻወር የሚወስደው ደግሞ ከአንድ እፍኝ እስከ 5 እፍኝ በማይበልጥ ነው። በ3 እፍኝ ሊሆን ይችላል፣ በ2 ሊሆን ይችላል፣ በ4 ሊሆን ይችላል፣ በ5 ማክሲመሙ ትልቁ 5 ነው። ከዛ በላይ አይወስድም። ሙሉ ሻወር የሚወስደው ከጭንቅላቱ እስከ ጠፍሩ ሻወር ልብሱን አውልቆ ነው የሚታጠበው። በዚህ ከ1 እስከ 5 ሻወር ይወስዳል። እጁንና ፊቱን እግሩን ከሆነ ግን አንድ እንደዚህ በዚች አንድ ነው። ሻወር የሚገባበት ውሃ ቡዳ ውሃ ይባላል። ዌል ኦፍ ቡዳ ይባላል። ጥልቀቱ እምብርታችሁ አካባቢ ነው የሚደርሰው። ወራጅ አይደለም፣ የቆመ ጎሬ ውሃ ነው። የጎሬ ውሃ ታውቃላችሁ። በጣም ሞላ ከተባለ እምብርታችሁ ጋር ከደረሰ ነው። ወደ ጎን እንደዚህ ስለኩት ቁመቱ 6 ክንድ ነው። ወደ ጎን 6 ክንድ ነው። 3 ሜትር። እዛ ውስጥ የሞቱ ውሾች ይጣላሉ። ፔሬድ የነካው ጨርቅ ይታይላል። ሰገራ ይጣልበታል። በዛ ነው። በዚች አንድ ወስዶ ውዱ ያደርጋል፣ ይተጣጠብበታል፣ ይመጠመጥበታል። ምን ያህል? አንድ እፍኝ ውሃ ወስዶ ሻወር ይገባል። በአንድ ቀን 11 ሚስቶቹ ጋር ይገናኛል። ከዛ በኋላ ከዛ ሰገራ ከተጣለበት የሞተ ውሻ ከተጣለበት ከአንድ እፍኝ እስከ 5 እፍኝ አንጥቶ ሰውነቱን ሻወር ይወስዳል። ከሱ የሚፈሰውን ላብ ደግሞ ሽቶ ብለው ይቀቡታል። ይሄ የሙስሊሞች ንጽህና ነው። የሙስሊሞች ንጽህና ነው። ሽቶ ተቀብተው ሴቶቹ በወንድ ጋር ካለፉና ጥሩ ጥሩ ከሸጠቱ ዘማዊ ናቸው። አይቻልም። ሽቶ መቀባት አይችሉም ሴቶቹ። ሽቶ ተተቀባች መስጊድ የምትሄድ ከሆነ ልክ ጀናባ እንዳየች ሻወር መውሰድ አለባት እንጂ አትችልም። ወንዱ ግን ታጥቦ ተቀብቶ ሽቶ ተቀብቶ ከሄደ ከዚህ ሳምንት እስከዛኛው ሳምንት ድረስ ኃጢአቱ ይማራል፣ ይቅር ይባልለታል። ይሄንን ነው እንግዲህ ንጽህና እኛንን ያስተማርናችሁ የሚሉን። ይህንን ነው ንጽህና እኛ ያስተማርናችሁ። እስከነቃካችሁ ሽንት ቤት እየሄዳችሁ አይሚን ቤተክርስቲያን እየሄዳችሁ እናንተ ጠርጉም እንደዚህ አትሉም። ማይንዳቸው ላይ በደንብ አድርገው ሰርተው እኛን አታክ እንዲያደርጉ አድርገው ስለገነቧቸው የእነሱን ንጹህ አስተምሮ ይመስላል። ዛሬ ላይ ያሉ ሙስሊሞች ንጹህ ሊሆኑ ይችላሉ፣ መጽሐፋቸው ግን ንጹህ አይደለም። የእኛ እጅግ በጣም ብዙ ቦታ ላይ ንጹህ እንድትሆኑ ነጭ ፏ ብላችሁ ለብሳችሁ ወደ ቤተክርስቲያን እንድትሄዱ ስርዓት የሚፈጽመውም ቅድሚያ እጁን መታጠብ እንዳለበት ኤቭሪቲንግ ካቀረበ በኋላ መታጠብ እንዳለበት ወደ ቤተክርስቲያንም ሲሄዱ ንጹህ መሆን እንዳለባቸው መጽሐፍት ይናገራሉ። ይሄ እንደዛ ነው።